በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት መዝገቡ ቃለ ላቀው የዚህ የደብረ ምስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንት፣ አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህች ዕለት በዚህ ቅዱስ ቦታ የተገኛችሁላችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ለዚች ለጾመ ነነዌ ያደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ልተፋህ ነው በሚለው ኃይለ ቃል መነሻ ይሆናል። ኃይለ ቃሉ የሚገኘው ራእየ ዮሐንስ ምዕራፍ 3 ቁጥር 16 ላይ ነው። ከቁጥር 14 ጀምሮ እስከ 22 ድረስ ያለውን እኔ አስቀድሜ በንባብ አሰማችኋለሁ። በሎዶቅያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆን ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ደሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቆትነትህን ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጅኑን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ጾመ ነነዌ እንደምናውቀው የአንድ ከተማ ሕዝብ ንስሐ የገባበት መጽሐፍ ቅዱሳዊ ታሪክ መታሰቢያ ነው። እንደምታውቁት ታሪኩ የተፈጸመው በብሉይ ኪዳን ዘመን ነው። በዚያ ዘመን ነነዌ የአሦራውያን ከተማ አሁን ኢራን በምንለው ሀገር ውስጥ የነበረች ትልቅ ከተማ ነች። እግዚአብሔር ያንን ያደረገበት ብዙ ምክንያት አለው። ለእኛም እንድናስተውል እሱ በቸርነቱ ምስጢሩን ይግለጥልን። እግዚአብሔር ያን ያደረገበት ምክንያት እንደምታውቁት በጥንት ፋርስ በአሁኗ ኢራን የነበረች ስንል በብሉይ ኪዳን ዘመን ከታሪኩም እንደምናስታውሰው እግዚአብሔርን በማምለክ የቃል ኪዳኑን ታቦት ተቀብላ መቅደስ አንጻ ስርዓትና ሕግ ተቀብላ እግዚአብሔርን በታወቀ ሕግና ስርዓት ታመልክ የነበረችው እስራኤል ናት። ከሷ ቀጥሎ ደግሞ ኢትዮጵያውያን ይህን የእግዚአብሔርን የማምለክ ከዚያ ተቀብለን ታቦቱንም አምጥተን
ከነሱ ተካፍለናል። ግን በታወቀ ነገር አንደኛ የእግዚአብሔር ሕዝብ ተብሎ የተመረጠው ያዕቆብ ነው። ያዕቆብ እስራኤል ሲባል እስራኤል ማለት የእግዚአብሔር ሕዝብ ማለት ስለሆነ በብሉይ ኪዳን ብቸኛው የእግዚአብሔር ሕዝብ የሚባሉት እስራኤል ብቻ ነበሩ ክርስቲያኖች። ይህን እናውቃለን። ግን እነሱ የእግዚአብሔር ሕዝብ ተብለው በተለየ ኪዳን ይጠበቁ እንደነበር ብናውቅም እግዚአብሔር ግን ፍጥረቱን ከመጠበቅ ቦዝኖ አያውቅም። እግዚአብሔር የእስራኤል ብቻ ጠባቂም አልነበረም። የእስራኤል ብቻ ተንከባካቢ መጋቢም አልነበረም። ምሕረቱ ይቅርታውና በረከቱም ለእስራኤል ብቻም አልነበረም። አንዳንድ ሰዎች ይመስላቸዋል የተለየ ኪዳን ከእስራኤል ጋር ነበረው፣ የተለየ ጥበቃም ነበረው። ልክ ነው። ግን ደግሞ ለፍጥረት ሁሉ ይራራ፣ ፍጥረቱን ሁሉ ይመግብ፣ ይጠብቅ ነበረ። ሌላው ቀርቶ በሐዲስ ኪዳን አሁን ሰው ሆኖ በመጣው በእግዚአብሔር ቃል እናምን ዘንድ እኛ ምን ግድ ይለናል? እሱ ኪዳን የነበረው ከእስራኤል ጋር ነው። ይጠብቅ የነበረው እነርሱን ነው። ይመግብ የነበረው እነርሱን ነው እንዳይሉ እግዚአብሔር ትንቢት ያናገረው በእነርሱ ነው። ተአምራት ያደረገ ነው በእነርሱ ነው እንዳይል ቀሪው ዓለም እጅግ የሚያስደንቁ ተአምራትን በአሕዛብ መካከል አድርጓል። እጅግ የሚያስደንቁ ራእዮችንና መገለጦችን ለአሕዛብ አሳይቷል። የነነዌ ታሪክ ከነዚህ ውስጥ አንዱ ነው። እግዚአብሔር እስራኤልን ብቻ ነው እንጂ ያዳነው ሌላውን ዓለም መች አዳነ መች ጠበቀ እንዳይባል ከእስራኤል በላይ በ3 ቀን ንስሐ ይቅር ያላትና ከመጥፋት ያዳናት ነነዌ ለዓለም ምስክር ነች። ምስክር ነች። ስለ ሥጋዌው ያዕቆብ ታግሎት ለያዕቆብ አብርሃምም በ3 ሰዎች አምሳል አዝሎ ሰው እንደሚሆን እንደዚህ ያለውን ትልልቅ የመገለጡ ምሳሌ ያሳያቸው አብርሃምና ያዕቆብ ወይም እስራኤል የተባለው ናቸው እንጂ እንዲህ ያለውን ነገር መች ለኛ ገለጠ መች ለኛ ተናገረ እንዳይሉ እንደ ናቡከደነጾር ላለው በሰለስቱ ደቂቅ መካከል አራተኛ ሆኖ ራሱንም መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አናግሮ ይሄ አራተኛውስ የአማልክትን ልጅ ይመስላል ብሎ ሥጋዌውን በግልጥ አሳይቷል። ለፈርዖን በዮሴፍ በኩል አሳይቷል። ቃላትንም ትንቢትንም ቢሆን ከእስራኤል ነቢያት ውጭ የእስራኤል ነቢያት ፋርስ ባቢሎን ወርደው 70 ዓመት ተቀምጠው ብዙዎቹ የትንቢት መጻሕፍት የተነገሩትና የተጻፉት በአሕዛብ አገር ነው። ከዚያ ሁሉ በላይ እንደ በለዓም ያለውን እንኳን እግዚአብሔርን የማያመልከው ስራው ጥንቆላ የሆነውን እንኳን አፉን ጸፍቶ ኮከብ ከያዕቆብ ይወጣል ብሎ አናግሯል። እግዚአብሔር አድሎ ያደረገበት ሕዝብና ሀገር የለም። ምስጢር ያልገለጠለት፣ ምሳሌ ያላሳየበት፣ ትንቢት ያላናገረበት፣ መጽሐፍ ያላጻፈበት አንድም ሀገር የለም። እግዚአብሔር ባወቀ በሁሉም ለሁሉም መገለጡን አስቀድሞ ገልጧል። እና ነነዌ አንዷ ከነዚህ ምስክሮች ውስጥ አንዷ ናት። ግን ዛሬ ጉዳያችንን ያነሳነው ራእየ ዮሐንስ ላይ የሆነው ለምንድን ነው ካልን የሐዲስ ኪዳኗን ቤተክርስቲያን በተመለከተ ደግሞ ከተማን በተመለከተ ሕዝብን በተመለከተ እንደ አጠቃላይ ቤተክርስቲያንን በተመለከተ የንስሐ መልእክት ለነነዌ በብሉይ ኪዳን ብቻ የተላከ አይደለም። በሐዲስ ኪዳን ላሉትም ከአለቃው ከሊቀ ጳጳሱ ጀምሮ ይሄ ሎዶቅያ ጳጳሳት የነበሩባት በጣም በዚያ ዘመን አሁን ቱርክ በሚባለው ሀገር አሁንም የምትጎበኝ 7ቱ አብያተ ክርስቲያናት አሁንም በቱሪስት ይጎበኛሉ። በነገራችን ላይ ጠፍተዋል። አሁን እንደምታውቁት ቱሪስት እየሄደ ያያቸዋል፣ ይጎበኛቸዋል አሁን ድረስ እና በዚህች ከተማ በዚያ ዘመን እነ ቅዱስ ዮሐንስ በሚያስተምሩበት ዘመን ቅዱስ ዮሐንስ ኤፌሶን የነበረው ኤፌሶን ለሎዶቅያ በጣም ቅርብ ናት። እዚያው አሁን ቱርክ የምንባለው በመጽሐፍ ቅዱስ ታናሽ እስያ ይባል የነበረው አካባቢ ይህ አሁን ማዕከላዊ ቱርክ፣ ከማዕከላዊ ቱርክ ትንሽ ወደ ምዕራብ ገፋ ብላ ያለች ከተማ ናት እና ከተማውና ሕዝቡ እርካታ የነበረው መሪው ሊቀ ካህናቱ ወይም ሊቀ ጳጳሱ ጭምር በራሳቸው መንፈሳዊ ሕይወት በክርስትናቸው በቤተ ክርስቲያናቸው እድገት በቃ ደስ ይላቸው የነበሩ